ወደ ባሏ ስንመጣ አባትየው ደውሎልኝ ነበረ። ባሏንና ልጄ ሳውዲ ነበሩ ሰው ጋራ የሆነ ነገር እንትን እንዳይሉ በሚል በቄስ ምን ብያቸዋለሁ ነው ያሉት። ፎቶ የሚያነሳ ሰው ሲጠፋ እኮ መጀመሪያ ገዝቻቸዋለሁ እዛ ሰው ሀገር አባትም ሰው ሀገር ልጅ ከሚሞቱ በቄስ አስገዝቻቸዋለሁና እነሱን ቀድመው ጠፍተን እንጠፋለን ብለው ሲነሱ እሷንም አጥቼ እናንተም ማጠፉን በሚል በቄስ አስገዝቻቸዋለሁኝ ብለዋል አባታቸው ታገር ደውለው። ይሄንን ለምን ባሏ ወንድሟ የሚለውን ሰምተው ማለት ነው። እና አንዳንድ ጊዜ ያው እንግዲህ ሄሊ ገጠር ውስጥ ነው የሚሰራው፣ የሶሻል ሚዲያ አይጠቀምም። አንደኛ ጓደኛው ላለው ነው የላካት። ጓደኛው ደግሞ እንደምታዩት የሌባ ይመች የሚባል ጠበቃና ይመች የሚባል የሸዋን ቆነጃጅት ያስበላ ወንበዴ ጋራ አብሮ የሚኖር ነው። ይሄ አሁን የወረደ ጌትነት የሚባል ለገጠር ልጅ ያጎቱ። ስለዚህ ሰይድ አሁን እኮ መፍትሄ የሚኖረው ይመችና እነሱ አንድ አካባቢ ናቸው አይደል? እኛ እኮ የሌላ ሀገር ሰው ነን፣ ሚዲያ ላይ ነው ያለ ነው። እነሱ ምድር ላይ የሆነ መፍትሄ ሲፈጥሩ እኛ ሚዲያ ላይ የምናግዘውን ነገር እናግዛቸዋለን። ቤተሰብ ላይ እኮ ተደውሎ ማታ ድረስ ይቀርባል ብላለች እኮ ሚስቱ ነበር፣ እስካሁን አልመጣም እንጂ። ለማን ነው የሚቀርበው? ለእኛ ለምን ይቀርባል? የእሱም ቤተሰቦች አሉ፣ የእናንተም ቤተሰቦች አሉ። ያስረዳ ነው በቃ ቤት እኮ ያስረዳ። ለእኛ ምንም ላስረዳ ለእኛ ተገኝታለች የሚባል ዜና ብቻ ነው መስማት የምንፈልገው። እናንተ በሀገር ሽማግሌም ሆነ በምንም አይነት መንገድ የሰው ነፍስ ነው። ልጅቷ አለች፣ ያንን ዋሻ እኛ እናውቀዋለን። እናንተ እዛ ጋር መፍትሄ ካልሰጣችሁ እነሱ ተያይዘው ስራ የሚሰሩ ሰዎች ናቸው። አንደኛ የነዛ ያጋቾቹ መስመር ይበላሽባቸዋል። ያንን ስለሚያስቡ መያዝ ባለባቸው ደረጃ በሽምግልናም ሆነ በምንም አይነት መንገድ እዛው ቤተሰቦቹ ጋር መነጋገር ባለባቸው መነጋገር ነው ያለባቸው። አይ ካለ እናንተም ነፍስ ነው የሰጣችሁት፣ እናንተም መያዝ ያለባችሁን ነፍስ መያዝ አለባችሁ። የኛ ሚዲያ ላይ መጮህ ምላሳችን አድርቀን ነው የምንቀር። ወንድሜ ቆይ አሁን አንተ ባለቤቷ ይሃና ማለት ነው ይቅርታ ሞታለሽ ብለህ ነው የምታምነው? ከይቅርታ ጋር እኛ እኮ አሁን ይሄን 3 ቀን ሚዲያ ያወጣ እንጂ መጀመሪያውኑ ገና እኮ እኛ ብዙ የከመናል እኮ አለች እያሉ በብር ለማውጣት ብዙ ለፍተናል። እሺ ጥያቄ ልጠይቅ። የገዛ ጓደኛ ነው የላካት የገዛ ጓደኛ ያለ ምንም መረጃ መጥቶ ሲያረዳ ያለ ምንም ነገር ሳያሳይህ አምነህ ተቀበልክ? እኔ በመጀመሪያ ሰዓት አብሮ የሀገሮች ልጆች ስለሆኑ ተወዲህ ሲነሱ ያው ደፈራ ምናምንም ስላለ እዛ ጋር ደውሉና እንዲው አደራ ልጅቷ ቤተሰብ ናት ምንም ነገር እንዳይደርስባት። ግን ይሄ የድንበር ላይ ጥይት የድካም ብዙ ነገር አለ። የሚሞት ወንድም ይሞታል፣ ሴትም ይሞታል። በዛ ጉዳይ ማንም ኃላፊነት ሊወስድ አይችልም። ሁሉም በራሱ ነፍስ ነው የሚወስደው እንጂ ለመደፈሩ ምናምን አደራ ብያለሁ ማለት ነው። ደውልና ንገርልኝ ብዬ ተናግሬ ነበር። እሺ ሲያረዳ እሱ መጥቶ ባለቤት ሞታለች ሲል በምን ሁኔታ የታለች ሞታለች ሲሉ የኛን ሀገሮች ስለሆኑ አብረው የቀበሯት ነው የመሰለኝ። በዛ ሰዓት በቃ ደግሞ የማይምሩም ተረብሿል። ኦኬ ሰዓቱ አለፈ። 4ኛ ወሯ ከ4 ወር በኋላ 4ኛ ወሯ አሁን ሶሻል ሚዲያ የወጣው 3 ቀን ነው ገና 2 ወር ከምናምን መጋቢት አሁን 10 ነው 2 ወር ያለቀው። ኦኬ 2 ወሯ ይቅርታ ወንድሜ 2 ወር። ከዛ በፊት አንተ ባሉት ጊዜያቶች አልጠየቅክም? አላወራህም? ማንንም መረጃ ስጡ ይብለህ አልጠየቅክም? ብዙ ነው ጠይቀናል። እኛ ራሱ ከዚህ ሄጀ ለመቅረጥ ሁላ ኮሙን ሞክሬ ነበር። ያው ቤት እንደዚህ እምቢ ብለው ነው። ያው የት ነው ሄድከው? ከዚህ ለመሄድ ሁላ ፈልጌ ነበር። የሚቀርጥ ሰው ሲጠፋ ሁሉም ፈራን እያሉ ይመለሳሉ። በውጭም እየተፈለገ ነው ብዙ ያው ቤተሰቡ በአጠቃላይ እየፈለገ ነበር። አይደለም አይደለም የገዛ ጓደኛ ነው ያረዳ፣ የገዛ ጓደኛ ነው የላካት። እሱ መረጃ ሳይሰጥህ እንዴት አመንክ? ከዛም በኋላ እንዳልከው 2 ወር ሙሉ ስትቀመጥ ልጅቷ በህይወት መኖሯን እንደምትለው የሆነ ፍንጭ እያሳየህ እንደሆነ ገንዘብ ምናምን እንደሆነ ስትስት ለምን አንተ ፍትህ ብለህ አልወጣህም? ለምን በዛው እቤትም ቤተሰብም ስላለ እዛው እንጨርሳለን ብለው የሷ ቤተሰቦችም ናቸው የያዙት ማለት ነው። ኦኬ ምን ላይ ደረሱ? ቀጠሮ ይዛሉ፣ ይበተናሉ። ቀጠሮ ይዛሉ፣ ይጠፋሉ፣ ስልክ ያጠፋሉ ነው የሚሉት።
ምን እያሉ ማለት በህይወት ለመኖሯ ድርድር እናቀርባለን። እነሱ የሚሉት ሌላ ሽፍታ ነው የያዛት ነው የሚሉት ማለት ነው። እነዚህ ባሉ አይደለም እያሉ ነው ጋይስ። ሰያ ባሉ አይደለም፣ ይሄ ባሏ ነው። ቅድም ቪዲዮ አስከፍቼ አይቼዋለሁ። ሳሪ ከጠየቀችው ሳሪ ጥሩ ጥያቄ እየጠየቀችው ነው ጋይስ። አንቺ ቆሻሻ በቃሽ የምትይ ለምን አባሽ ይበቃኛል? አንቺ ግማታም አይበቃኝም። ይሄ እኮ የሰው ህይወት ጉዳይ ነው። ቤተሰብ እንዳለ አባቷ ራሱ እንዳለ ስለተጠራጠሩ ትግሬ ድረስ ሂደዋል እኮ መሬት ድረስ እኮ ትግሬ ድረስ ተክላይ ቤተሰብ አባቷን ልጄን የቀበሯት ሰዎች አማርኛ አይችሉም ብለው አባቷ አለማጣ ድረስ ሂዶ ሲያስተረጉም ልጅቷ አለች። ድርድር ነገር ነው የሚደረገው መደራደር አለብን ብለው መለሷቸው። ሲመልሷቸው መልሰው ተከታይ ሲደውሉ ምሎ ሙታለች፣ የሞተ ሰው ማን ነው አለች አለኝ አለ አባቷ። ይሄ እኮ አሁን እኮ ነው። ይሄ እኮ ሞታለች አለው አሁን ነው። እስከዛ ሰዓት እኮ ቀጠሮ እያስያዘ ነበር። ሲጫወትብን የከረመው ሲጀመር አባቷ ለማጣ ድረስ ሄደው ባስተርጓሚ ቀበሯት የተባሉት ሲጠየቁ አልሞተችም አለች ነው የተባሉት። ድርድር እናድርግ የገንዘብ ድርድር ነው አይደል ያሉት። ሽፍታ ነው የያዛት ነው ያሉት። ለዛ ሽፍታ ነው የያዛት። ቆይ ልንገር ሳሪ ስጠይቀው ቅድም ልጁን ቀጥሽ ስጠይቀው ቅድም እንዳለ ታውቂያለሽ፣ ጌታውን የሚባለው ልጅ ከጎንህ ሰው አለ ወይ ብሎኛል። ምን ማለት ነው? መሞቷን ሲያረዳው ሌላ ሰው እንዳይሰማ ተፈልጎ ማለት ነው። አንድ እሱ። ሁለተኛ ወንዶቹ ምን ይሆናሉ? እሷ ናት እንጂ ያለው ልጅቱ በሴትነቷ ምን ማድረግ እንደፈለጉና እንዳደረጉ ግልጽ አማርኛ ነው። ሳሪ ቅድም ጥያቄው ላይ በዛ ላይ ወንድሜ እሱ አሁን ምን አለ መሰለ ሲናገር ማለት ነው እነሱ በህይወት እንዳለችና ድርድር እንደሚያደርጉ እየፈለጉ ነው፣ እየተነጋገሩ ነው። ይሄ የወሰደ ጓደኛ ደግሞ ሰምታው እንደሆነ እንደሞተች ከፀጉሯ ላይ ተነቅሎ ወይም ተበጭቆ ዲኤንኤ ምርመራ እንዲደረግ እያለ ነው የሚለው። ለምንድን ነው እንደዛ ደረጃ ከሄዱ ለምንድን ነው ድርድር እነዚህኞቹ የሚፈልጉት? የላከው እንደዛ ተብሎ ያላማጣ ያለው ሰውዬ ብሎ ያንኛውም ስልክ አላነሳለ እንደገና ይሄ ያላማጣው ትግሬው ሳሪ ስልክ አላነሳ ሲል የተክላይ ስልክ ስላለ ደወለን። እንደገና ስንደውል አላዩህም ማለት ደግሞ እንደገና ተክላይ ለዛ ለሰውዬው ብሎት ነበረ። ከዛ አላዩህም ማለት እንደገና ሸመጠጠ። እሺ ይሄንኛው ሳሁን ይምጣ የሚባለው ሰውዬስ አውርተዋል? ዋናውን አላገኘሁትም እኔ እስካሁን ድረስ አውርተውም ሚስትህንም እግዚአብሔር ያጽናህ ምንም አላለህም? መጀመሪያማ በቀረጻው የተነሳ ተነጋግረን ነበር፣ ተቀይጠናል እንዲቀርጿት ማለት ነው። እሺ ማስቀረጥ እንችላለን እኛ በግድም ቢሆን ማስቀረጥ እንችላለን እያለ ተክላይ መጀመሪያ ቃል ገብቶ ነበር። እሺ ተዛ አንድ ጊዜ ወንዴ ነኝ ምናምን ቪዲዮ አለኝ የምትል ወንድማችን አንድ ጊዜ ሰዎች ቆይ እስቲ አበባ ነገር ካለ ስጥ፣ አሁን አበባ ነገር ካለ ስጥና እናስገባ ቪዲዮ አለኝ እያለ ነው አሉ። አበባ ስጥ እስቲ ቶሎ በል እስቲ አበባ ካለ ስጥ፣ ወይም ደግሞ በሌላ አካውንት ጻፍልኝ እውትማ ወይም ሌላችሁ ኮሜንት ስጥ። እኔ እንጃ የኛ ህዝብ አታርጉ ሲባሉ አድርጉ ያሏቸው ይመስላል። እኔ ግን እንደ በጣም ይገርማል በእውነት ሰው ተይዞ ነፍሱ አድርጉ። አሁን ይሄን ሰው የምን አለ ጠጥ ብላችሁ ብናመጣው እስቲ ኮሜንት እስቲ እንደው ላላ ብላችሁ ኮሜንት እስቲ አንድ ሰው አጻፉ ኮሜንት እስቲ እንደው ኮሜንት አቁሙ። እሱ ብቻ ይጻፍ ኮሜንት አቁሙ እስቲ አንድ ጊዜ። ስራ ጥለን ነው እዚህ ያለ ነው። ስንት ነገር እባካችሁ ተው። የልጁ ስም ማን ነው? ስሙ ወንድ ጀግናው ነው ምናምን የሚል ነው አሉ። ቪዲዮ አለኝ በህይወት እንዳለች የሚያመለክታል። የት ነህ? ናግባ። እንደ እውነቴን ነው የምልህ። ያን ቪዲዮ ካሳየን አንበሳ ወርድላለሁ። ናግባ በህይወት መኖሩን አንድ ወይንም 4 ቁጥር ጻፍ እስቲ። 4 ቁጥር በብዙ ጻፍ። ቪዲዮ አለኝ የምትለው 4 ቁጥር ጻፍ። ሌሎቻችሁ 4 ቁጥር እንዳትጽፉ። 4 ቁጥር የጻፈ 4 ውሻ ይወለድ ከሱ ውጪ። ቀጥሉ ሲቀጥል አሁን 4 ቁጥር ጻፍ።
በእንግሊዘኛ ነው ስሙ። አንተ መጥቶ ነበር አሁን አንድ ጊዜ ደብልዩ ይላል በእንግሊዘኛ ወንድሙ የሚለው አሁን መጥቶ ነበር። እስቲ ያዩ እኔ ላየው አልቻልኩም። ሞዴሬተር ሚቺ ስልጣን አለ ከፍ ከፍ አድርገው ላይ ስልጣን አራት ቁጥር ብየዋለሁ። አሁን ተሽለዋል። አራት ቁጥር የሚጽፍ የለም። ጥሩ እርግማኑ ይሰራል። አራት የጻፈ አራት ውሻ ይወለድ ሳያስበው ሴትም ከሆነች ወንድም ከሆነ አራት አይጥ ሆድ ውስጥ ይገኝ። አንድ አራት ቁጥር ጻፍ ቶሎ በል ናግባ። ጥሩ መጣል ጻፍ እንጂ አንተን አላልንም እኮ ካንተ ውጭ ያለን ነው። ቪዲዮ አለኝ ያለች የምትለው ልጅ ግባ በእግዚአብሔር ናግባ። አዎ ቪዲዮ አለኝ ያለች የምትለው እባክህ አራት ቁጥር ጻፍ። አራት ቁጥር በደንብ አብዝተህ ቆይ። አሁን ጽፏል። እስካሁን አይታየኝም። እኔ ቆይ እስቲ አንተ ፎሎ ሚላለ በዚህ መከራ ለቅሶ ውስጥ ፎሎ አድርጉኝ። እኔ እንደዚህ እነሱም ሊሆኑ ይችላሉ እንደዚህ አይነት ሰው የሚልኩት ታውቃለህ። እኛን ለማወዛገብ በእንግሊዘኛ ነው ስሙ፣ በአማርኛ ነው በእንግሊዘኛ ወንድሙ ይላል ደብልዩ ምናምን ብሎ የሚጀምረው በካፒታል ወንደ ጀግናው ነው የሚለው ብለውኛል። ያ ታለ ያየን ነበረኛም ኮሜንት ምን አለ ቢጽፍ ዝም ብለው ለማለት ትላንትም እንደዚህ እያስቸገሩን ነበረ። የነሱ እንትኖች አሉ እዚህ ደላሎች፣ የደላሎች 4-5 ሚስቶች አላቸው አሉ እነሱ